መልሼ እመጣለሁ። እንደ ዛሬው ትቼህ አልሄድም። ጨዋታ ያታለህ። እሺ አውልቂው። ክብርህን ጠብቅ። አታስገድጂኝ። ተኩስ። ተወዳጅ ቤኩማ እንደገና ድብብቆሹ አይበቃ? ስንቴ ልንገርሽ? አልወድሽም። ቀልዱ ቀልድ ነው። እጅህን ስጥ። ወይኔ ጉዴ! ለምን? ፕሊዝ፣ እኔ እፈራለሁ። ፕሊዝ ፕሊዝ ፕሊዝ። ከዚህ በኋላ ደግመሽ ፊቴ እንዳትቆም። በጣም የምናደደው። ከተናደድኩ ደግሞ እስምሻለሁ። ተመልሼ እመጣለሁ። እንደ ዛሬው ትቼህ አልሄድም። ማንቁርትህን ይዤ ወይኔ ነው የምወረው። መርማሪ እቃ ረስተሽ ነው? አንተ ጋር ምንም ልረሳው የምችለው እቃ የለኝም። ጨዋታ አለኝ። ቀልዱ ቀልድ ነው። ትሩዝ ኦር ዴር? ትሩዝ። እስከ ዛሬ እኔና አንቺ ብቻችንን ስንገናኝ ለምንድን ነው ማሰር ያልፈለግሽው? ስለምወድህ። ናይስ ናይስ። እሺ አሁን አንቺ ተራ ነው። ቀጥይ፣ ጠይቂ። ትሩዝ ኦር ዴር? ዴር ዴር። ጨዋታ ያታለህ። እሺ Oui. Oui. ማን ነው? ጭራሽ ቤቴ ድረስ? አልማዝዬ የኔ ፍቅር ላስደስትሽ ፈልጊያለሁ። ማምቦ ሳምቦን እንድትደንሽ አዘጋጅቼልሻለሁ። አልማዝዬ አልማዝዬ አንቺን ሳይነው ደስታዬ። ነገሩን እያከበድከው ነው። ተይ እንደዚህ አልነበረ እኔ እኮ ያሳየው። መጨረሻህን ብታሳምረው አይሻልም? ሽንጥሽን ወዝ አድርጊ። አውልቂው። ክብርህን ጠብቅ። አታስገድጂኝ። ተኩስ። ባልገልሽም አቆስልሻለሁ። የምትወጂውን ሰው በዚህ መንገድ ማስታወስ ትንሽ አይከብድም? ተኩሼ ደምሽ ከሚወርድ ፎጣው ቢወርድ አይሻልም?
ትጠቀማለህ? በቀል ምናየው ነገር ቆንጆ ነው። ለማንኛውም ትራስ ውስጥ አለልሽ። እሺ ዌልካም። ናፍቀሽኝ ነበር አደል? ቤቴን ሰብረ ገባ። ራቁት ገላይን አየ። ምን ለመጠቀም ነው? ይሄን ለመጠየቅ ነው የመጣሽው? አዎ። ይህንን እኮ እዛው መጨረስ እንችል ነበረ። ከአንቺ ጋር ቆንጆ ምሽት እፈልጋለሁ። ደፋር ነህ በጣም። ደፋር ስላልሆንክ ነው ቀሽም መስለኝ ታየህ ብለሽኛል ነበር። ረሳሽው? ኦ እያሳየኸኝ ነው? የሚገባሽ ከሆነ እሺ። ያልከኝን ባላደርግ እንዳዩ ልገለኝ? መገደልሽ ስለማይቀር ዛቻም አለው? ጭራሽ ቀርጸኸኛል። አሁን የተግባባን ይመስለኛል። ኦኬ ሮጦ አምልጧል። ተከተሉ። ለአንዴና ለመጨረሻ ጊዜ ብቻ ነው የምናደርገው። የት ነህ? አመለጠ። አዎ፣ ነገሮች ባላሰብናቸው መንገዶች እየሄዱ ነው። የትም አይሄድም። እስከ መጨረሻው ድረስ ተከታተሉት። የገባበት ገብታችሁ ማንቁርቱን ይዛችሁ አምጡልኝ። ጉረኛ፣ የላኩልን ላይቭ ሎኬሽን ተከታተልና በደንብ ያለውበት ድረስ ነው። ይህን ነገር ለአንዴና ለመጨረሻ ጊዜ ብቻ ነው የምናደርገው። ተግባባን? ገብቶኛል። እናንተ ብቻ ይዛችሁ ጠብቁኝ። እጠብቅሃለሁ። መጣሁ። ይዘነዋል። አሁን ወደ ማረሚያ ቤት ይሄዳል። ማነህ አንተ? ኮማንደር ያሬድ ይባላል። ወይኔ ተወዳጅ፣ እንዲህ በቀላሉ ያዙ። ይኸውልህ በእኔና በእሷ ጨዋታ መሃል አንተ ምንም የሚያገባ ነገር የለም። እሺ እሱን አይመለከተኝም። እዚህ የቆምኩት ሕግ ለማስከበር ነው። አንተ ደግሞ ወንጀለኛ አይደለሁም። ተጠርጣሪ አይደለሁም። የተሰበሰቡ ማስረጃዎች እውነቱን ያወጣል። የትኛውን እውነት? እኔም እሷም እየሸሸን ያለነው እውነት ነው። በእሷ ምክንያት እዚህ ሁሉ ጦር ውስጥ መግባቴን እያወቀች ካደችውን እውነት እሱን ነው የምናየው ይሆናል። አዎ እዛው ነን። አሁን ወደ ማረሚያ ቤት ሄዳል። ነፍሱ እኮ አለ። በምን እንደማነቀው ነው የማላውቀው። ሞተ እንዴ? እንጃ። ምንድነው እሱ የምትበረበረው? ሰውየው በሕይወት መኖር አለመኖሩን ቼክ አድርግ እንጂ። ይደርሳል። እሺ አሁን ቢሞት ዛሬውኑ ሬሳው መስጠት አይጀምርም ማለት ደንታ ቢስም ሆናል። እድሜ ለእህትህ። በጣም ነበረህ? ኦ ትንሽ ወንድማዊነቱ ምናምን እሱ ነገር ያዘ ነው? አይ መብትም እዚህ ያገናኘን የያዝነው እውነት ነው እንጂ ዝምድናችን አይደለም። እሺ ይገባኛል፣ ግን ይልቅ ሳትመጣብኝ ሰውየውን ነገር ብናደርገው ይሻላል። እንደዚህ ነው የሚባለው።
ነፍሱ እኮ አለ። በምን እንደማነቀው ነው ማላቀው። ሄሎ ሄይ ተነስ አታ እንካ በዚያ እንቀው። ይሄ ጥርጣሬን ያጠፋዋል። ማንሽ ደግሞ አንቺ? ማንም የተከተለሽ የለም አይደል? ምንም አታስብ። ሁሉን ነገር በጥንቃቄ ነው ያደረኩት። የማይሆን ዋጋ እንድትከፍይ ስላደረኩሽ በጣም ይቅርታሽ። ያላመንኩበትን ነገር እንደማላደርግ አንተን ታውቃለህ። የልብ እኮ ነው። ቆይ አንተ ብቻ እናት እንዲያልኩ ብቻዬን መምጣት የምችለው እዚህ ድረስ ብቻ። ቀሪው ደግሞ ምናምኑ ሲያስፈልገን ነበር። ለዛ ነው። እሷ ማናት? ይሄ ጥርጣሬን ያጠፋዋል። ከሷ የወሰድከው ህይወትን የሚቀይረው ቁልፍ አንተ ጋር ነው የሚባለው እውነት ነው? ከምን አይነት ጭንቀት እንደገላገልሽኝ አልገባሽም። ንጹህ እንደሆን ካምናለሁ። በጣም ነው ማመሰግነው። በጣም በሐሰት እኮ ነው የከሰሰችኝ። ይህን ወረቀት እኮ እንደዚህ በቀላሉ አገኘዋለሁ ብዬ አስቤ አላቅም። ያቺ ሴጣን ይህን ወረቀት ይዛ ነበር ስትጫወትብኝ ነበረው። የስራው ባህሪ ነው። ለማንኛውም ሔዋን እባላለሁ። ተወዳጅ እባላለሁ። የቃል እጮኛና የምርመራ ፖሊስ አባል። እንዳትናገሪ እንዴ! አሁን ይሄን ሁሉ ነገር የምናወራበት መች ጊዜ ነበረን? አንተ መደባበቅ ጀመርን። ችግር የለውም፣ ከአንተ ጋር እነጋገራለን። ሔዋን ስላወቅኩሽ ደስ ብሎኛል። እኔም ደስ ብሎኛል። ለነገሩ አንተን ካወቅኩ ትንሽ ቆይቻለሁ። እንዴት? የአንተን ኬስ ከያዙት የምርመራ ቡድን አባላት አንዷ ስለሆንኩኝ። ምን? አይዞ፣ የተፈጠረውን ነገር ሁሉ ቃል በደንብ አስረድቶኛል። እኔም የምርመራ ሂደቱን ስለማቅ ንጽህናን ለማረጋገጥ ብዙ ውስብስብ አልነበረም። በዛ ላይ ቃል ላንተ ያላት ስሜት ስላልበረደ ናፍቆትና ህል ነገሩን ላልታሰበ ሁኔታ ሊቀይረው ይችላል። ናፍቆት ተወዳጅ፣ መቼም ፊት ለፊት እያገኘች ያልጨከነችብህ አባቷ ስለሆንክ አይደል? ግን ግልጽ ያልሆነልኝ አንድ ጥያቄ አለኝ። ሴትየዋን ከገደልካት በኋላ አልገደልኳትም። አምናሃለሁ። ከሷ የወሰድከው ህይወትን የሚቀይረው ቁልፍ አንተ ጋር ነው የሚባለው እውነት ነው? እውነት ነው። አሁን ጋ ነው።